ፈተናው 5 የትምህርት አይነቶችን ይሸፍናል። እንግሊዘኛ የመስማት ፈተና አንዱ ነው። ታዲያ ይህንን ፈተና ሲወስዱ ተማሪዎች እንዳይረበሹ ሲባል ፈተናውን በሚወስዱበት 25 ደቂቃ ውስጥ በኮሪያ ሰማይ ስር የአውሮፕላን በረራዎች በሙሉ ይከለከላሉ። ወታደራዊ የጦር ልምምዶች ይቆማሉ። የኮንስትራክሽን ሥራዎች ይቋረጣሉ። ሱቆች፣ ባንኮች፣ የስቶክ ማርኬት ግብይት ፈተናው እስኪያልቅ ይዘጋሉ። ፈታኝ መምህራን ተማሪዎችን እንዳይረብሹ ድምፅ ያለው ጫማ እንዳያደርጉ ይከለከላሉ። ፖሊስ በተጠንቀቅ ይቆማል። ሰዓት የረፈደባቸውን ተማሪዎች በየቤታቸው እየሄደ በመንገዳቸው ላይ የትራፊክ መዘጋጋት እንዳይገጥማቸው በፖሊስ ፓትሮል መንገድ እያዘጋ በራሱ በፖሊስ መኪና በክብር ወደ ፈተና ጣቢያ ይወስዳቸዋል። ቤተሰብ በዚህ ቀን ሥራ አይገባም። ሁሉም በየእምነቱ የተፈታኝ ልጆቹን ፎቶ ይዞ ሲጸልይ ይውላል። ይህ ሁሉ ጭንቀት እንግዲህ ዩኒቨርሲቲ ለመግባት ብቻ አይደለም። ቀደም ሲል ከነገርናችሁ 3 ዩኒቨርሲቲዎች አንዱ ጋር የሚያስገባውን ከፍተኛ ውጤት ለማምጣት እንጂ። የተማሪዎቹ ጥረት፣ የቤተሰብ ጸሎት ሰምሮ ቀንቷቸው 3ቱን ዩኒቨርሲቲዎች የሚቀላቀሉ ተማሪዎች ግን ከግማሽ ሚሊዮን ተፈታኞች መካከል 2% የሚሆኑት ብቻ ናቸው። ለመሆኑ የኮሪያ ተማሪዎች ወደ እነዚህ 3 ዩኒቨርሲቲዎች ለመግባት የዚህን ያህል አሳራቸውን የሚበሉት ለምንድን ነው?